ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች፣ ዛሬ በመካከለኛው ምስራቅ የተከሰተውንና መላውን ዓለም በስጋት እያናወጠ ያለውን ታሪካዊና አሰቃቂ ሰበር ዜና በዝርዝር ይዘንላችሁ ቀርበናል። ዛሬ የካቲት 21 ቀን 2018 ዓመተ ምህረት ዓለም ፈርታው የነበረው ትልቅ ጦርነት ደጃፋችን ላይ የቆመ ይመስላል። በመካከለኛው ምስራቅ ያለው ውጥረት አሁን ወደማይመለስበትና ወደ ተሸጋግሯል። በኢራን ውስጥ በተለያዩ ስልታዊ ወታደራዊና የደህንነት ቦታዎች ላይ መጠነ ሰፊ ጥቃቶች መፈጸማቸው ተረጋግጧል። ይህ ጥቃት ባለፉት አስርተ ዓመታት ታይቶ የማይታወቅና የቀጠናውን ካርታ ሊቀይር የሚችል ክስተት መሆኑ እየተነገረ ነው። የዓይን እማኞችና የአካባቢው ነዋሪዎች እንደገለጹት ከሆነ በዋና ከተማዋ ቴህራንና በሌሎች እንደ ኢስፋሃን፣ ሽራዝና ታብሪዝ ባሉ ቁልፍ ከተሞች ውስጥ ተከታታይና እጅግ ኃይለኛ የሆኑ ፍንዳታዎች ተሰምተዋል። ፍንዳታዎቹ እጅግ ግዙፍ ከመሆናቸው የተነሳ በአካባቢው የሚገኙ ሕንፃዎች እንደ ቅጠል ሲናወጡና ሰማዩም በጥቁር ጭስና በእሳት ቃጠሎ ሲሸፈን ታይቷል። ጥቃቱ በተለይ አንጣር ሚሳኤል መተኮሻዎችን፣ የድሮን ማምረቻ ፋብሪካዎችንና የኒውክሌር ምርምር ይካሄድባቸዋል ተብለው የሚታመኑ የከርሰ ምድር ተቋማትን እንደሆነ መረጃዎች ይጠቁማሉ። የአየር መከላከያ ስርዓቶች ፍንዳታዎቹን ለመከላከል ሲሞክሩ የሚሰማው ድምፅ ነዋሪዎችን በከፍተኛ ድንጋጤ ውስጥ ከቷቸዋል። የአሜሪካና የእስራኤል ከፍተኛ ባለስልጣናት ይህንን እርምጃ አስመልክተው በሰጡት አስቸኳይ መግለጫ ጥቃቱ የተሰነዘረው በቀጠናው ላይ የተጋረጠውንና ዓለም አቀፍ ሰላምን የሚፈታተነውን ስጋት ለመቀነስ መሆኑን ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባስተላለፉት መልእክት አሜሪካ ጥቅሟንና ወዳጆቿን ለመጠበቅ ማንኛውንም እርምጃ ከመውሰድ ወደኋላ እንደማትል በድጋሚ አረጋግጠዋል ብሎ ሲነገሩ ለነበሩ ተከታታይ ማስጠንቀቂያዎች የተሰጠ ተግባራዊ ምላሽ መሆኑን ተመልክቷል። በእስራኤል በኩልም የጦር ካቢኔው በአስቸኳይ ተሰብስቦ ቀጣይ እርምጃዎችን እየመከረ ይገኛል። በሌላ በኩል የኢራን መንግስት ድርጊቱን በጽኑ አውግዟል። የሀገሪቱ ከፍተኛ መንፈሳዊና ፖለቲካዊ አመራሮች ይህ ግልጽ የሆነ የወራሪነት ተግባርና የሀገርን ሉዓላዊነት የጣሰ ወንጀል ነው በማለት መግለጫ ሰጥተዋል። ለተፈጸመው ጥቃት ተመጣጣኝ ብቻ ሳይሆን እጅግ ከባድና የማይረሳ የበቀል እርምጃ እንደሚወስዱም አስጠንቅቀዋል። የኢራን አብዮታዊ ዘበኛ ጦር አሁን በከፍተኛ የንቃ ደረጃ ላይ ነው። በመቶዎች የሚቆጠሩ ባሊስቲክ ሚሳይሎቹን ወደ ተለያዩ አቅጣጫዎች ማነጣጠሩ እየተነገረ ነው። በኢራቅ በሶሪያና በየመን የሚገኙ በኢራን የሚደገፉ ታጣቂዎችም ጥቃቱን ተከትሎ ወደ ኦፕሬሽን መግባታቸው እየተሰማ ሲሆን ይህም ግጭቱን ከመላው መካከለኛው ምስራቅ አልፎ ዓለም አቀፋዊ ይዘት እንዲኖረው ሊያደርገው ይችላል። ይህ ድንገተኛ ግጭት በመላው መካከለኛው ምስራቅ ከፍተኛ ድንጋጤንና ሽብርን ፈጥሯል። ጎረቤት ሀገራት የጦር ኃይሎቻቸውን በከፍተኛ ጥንቃቄ ላይ ያደረጉ ሲሆን የአየር መከላከያ ስርዓቶችም ሊሰነዘር የሚችለውን ጥቃት ለመከላከል ሥራ እንዲጀምሩ ታዟል። የዓለም አቀፍ በረራዎችም በታሪካቸው ታይቶ በማይታወቅ ሁኔታ ከፍተኛ መስተጓጎል እያጋጠማቸው ነው። እንደ ተርኪሽ ኤርላይንስ፣ ኤሚሬትስና ፍላይ አየር መንገዶች ለደህንነት ሲባል በመካከለኛው ምስራቅ አየር ክልል የሚያደርጉትን በረራ ሙሉ በሙሉ አቋርጠዋል። ይህም በሺዎች የሚቆጠሩ መንገደኞች በተለያዩ የዓለም አየር ማረፊያዎች እንዲቀረቀሩ አድርጓል። የዓለም ኢኮኖሚም ለዚህ ግጭት ፈጣንና አስደንጋጭ ምላሽ እየሰጠ ነው። የነዳጅ ዋጋ በዓለም አቀፍ ገበያ ላይ በጥቂት ሰዓታት ውስጥ በከፍተኛ ሁኔታ መጨመር የጀመረ ሲሆን ግጭቱ የሚቀጥል ከሆነና የሆርሙዝ የባህር በር የሚዘጋ ከሆነ የዓለም የኃይል አቅርቦት ሙሉ በሙሉ ሊቆም ይችላል የሚል ስጋት ነግሷል። በዓለም ዙሪያ የሚገኙ የሸቀጦች ዋጋም ሊጨምር እንደሚችል ተገምቷል። ባላችን ነገ ሁኔታውን በከፍተኛ ትኩረትና በጭንቀት እየተከታተሉት ይገኛሉ። የአክሲዮን ገበያዎችም የቀይ ምልክት እያሳዩ ሲሆን ይህም የኢኮኖሚ ቀውስ ሊከተል እንደሚችል ፍንጭ ሰጥቷል። የዓለም መሪዎችና ዓለም አቀፍ ድርጅቶች ሁኔታው ከቁጥጥር ውጪ ሆኖ ወደ ሰፊና ወደ ሶስተኛው የዓለም ጦርነት እንዳያመራ ጥሪ እያቀረቡ ነው። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አስቸኳይ ስብሰባ የጠራ ሲሆን ሩሲያና ቻይና የአሜሪካንና የእስራኤልን እርምጃ በመቃወም መግለጫዎችን እያወጡ ነው። ዲፕሎማቶች ውጥረቱን ለማርገብና ተፋላሚ ወገኖችን ወደ ንግግር እያደረጉ ቢሆንም በሁለቱም ወገኖች ዘንድ ያለው የጦርነት ስሜትና የግትርነት አቋም ግን የሰላሙን መንገድ እጅግ አስቸጋሪ አድርጎታል። አሁን ትልቁና ወሳኙ ጥያቄ የሚሆነው የኢራን ቀጣይ እርምጃ ምን ይሆን የሚለው ነው። ኢራን በወሰደችው የበቀል ቃል መሰረት ወዲያውኑ የሚሳኤል ጥቃት ትሰነዝር ይሆን ወይስ ሁኔታው ወደ ረጅም ጊዜ ደም አፋሳሽ ጦርነት ያመራል የሚለው መላው ዓለምን እያስጨነቀ ያለ ጉዳይ ነው። የደህንነት ተንታኞች እንደሚሉት ከሆነ በዚህ ሰዓት የሚወሰድ ማንኛውም የተሳሳተ ወታደራዊ ስሌት ወይም ግትርታ ብቻ ሳይሆን መላውን የሰው ልጅ ወደማይፈለግና ወደማይመለስበት ጥፋት ውስጥ ሊከተው ይችላል። በተለይ ደግሞ የኒውክሌር ስጋቱ አሁን ካለው ሁኔታ ጋር ተዳምሮ የዓለምን ደህንነት አደጋ ላይ ጥሎታል። በተጎዱ የኢራን አካባቢዎችና በእስራኤል ድንበር አቅራቢያ የሚገኙ ንጹሃን ዜጎች በከፍተኛ ጭንቀትና እርግጠኛ ባልሆነ ሁኔታ ውስጥ ይገኛሉ። ሰዎች ምግብና ሌሎች መሰረታዊ ፍላጎቶችን ለማከማቸት ወደ ሱቆች እየተመሙ ሲሆን የሕክምና ተቋማትም ሊመጣ ለሚችለው ከፍተኛ ጉዳት ዝግጅት እያደረጉ ነው። ባለስልጣናት ነዋሪዎች ከቤታቸው እንዳይወጡ የደህንነት መመሪያዎችን እንዲከተሉና ወደ ቡነ እንዲሆኑ እያሳሰቡ ነው። እስካሁን ባለው መረጃ በጥቃቱ የደረሰው የሰው ሕይወት ጉዳትና የንብረት ውድመት መጠን በይፋ አልተረጋገጠም። ሆኖም ግን ጉዳቱ ከፍተኛ ሊሆን እንደሚችል ይገመታል። እኛም ይህንን በየደቂቃው በፍጥነት እየተቀያየረ ያለውንና የዓለምን ዕጣ ፈንታ ሊወስን የሚችለውን ሁኔታ በቅርበት እየተከታተልን እንገኛለን። አዳዲስ የተረጋገጡ መረጃዎች፣
የዓለም መሪዎች ምላሾችና የጦርነቱ ሂደት በዝርዝር እንደደረሱን ወዲያውኑ ለእናንተ የምናደርስ ይሆናል። እናንተም መረጃው ለሌሎች እንዲደርስና ዓለም ያለችበትን ሁኔታ ሁሉም እንዲረዳ ቪዲዮውን በማጋራትና ሐሳባችሁን በኮሜንት ላይ በማስፈር አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ወቅታዊ፣ ታማኝና ሰበር መረጃዎችን በየጊዜው በፍጥነት ያገኙ። ሰላም ለዓለማችን ይሁን እያልን ስለተከታተላችሁ ከልብ እናመሰግናለን። በቀጣይ መረጃዎች እስክንገናኝ ደህና ቆዩ።